ልክ ታላቅ እህትና ወንድም ወይም ታናሽና ታላቅ እህት ብቻ ከአንድ እናት አባት ተወልዶ አንድ እናት ሆድ ውስጥ እንደዚህ ቁጭ ብሎ እንደዚህ ጡት ጠብቶ እንዳደገ ሰው በቃ ለረጅም ጊዜ እንድኖር እንደ ቤተሰብና አጠገብ እንዳለ ነው እንደ ሀበሻ ልክ ትክክለኛ ሀበሻ አለ እንደዚህ የሆነ ቆይታ ነው የምንቆየው ማለት ነው። እኔ ውሃ ጠጥ ይባላል ያው ታቆኛላችሁ። ዛሬ ምን እናደርጋለን? የገዛሁትን እቃዎች አሳያለሁ። ይህ ማለት በዩቲዩብ ላይ አሊያም ደግሞ በቲክቶክ ላይ መስራት የምትፈልጉና ኢትዮጵያ ከመግዛት እዚህ ገዝቶ መሄድ የተሻለ ነው። የማይሰበሩትን እነዛ ነገሮች እናያለን ማለት ነው። ከኔ ጋር አብራችሁን ትቆያላችሁ። ምንም አይነት እንትን ነገሮች ልጠቀም አልፈለኩም። እሱ ምንድነው? አንደኛ ቤቴ እንደነበረ ነው። ቤት አልነበርንም ሰሞኑን፣ ያው ቤት አልዋልንም። ምክንያቱም ያለንበት ቦታ ጥሩ ስላልሆነ ሌላ ሰፈር ላይ ኖራን ነበር የመጣነው። ቤቴ ምናምን ነገር ተበለሻሽቷል። እዛ ጋር ያው ቢሮዬ ነው ታውቁታላችሁ፣ ልብሴን የምተኩስበት ቦታ ነው። ወደዚህ ደግሞ ያው አልጋዬ ነው። ግን ሁሉ ነገር ተበለሻሽቷል። አሁን የማሳያችሁ ምንድነው ሰልፊ ስቲክ ወይም ስልክ እንደዚህ አስቀምጠን የምንቀርጽ እንጨት ይዘን ብንሄድ ኢትዮጵያ ውስጥ ሊወደድ ይችላል። እዚህ ግን ረካሽ ነው፣ አይሰበርም፣ አይበላሽም። እሱንም አሳያችኋለሁ። በሌላኛ ደግሞ ማይክ ገዝቼ ነበረ። ማይክ እዚህ ጋር ገን የምናወራን ማይክ ገዝቼ ኦሪጂናል አይደለም ፌክ ነው እንደነ እንዳትበሉ እሱንም አሳያችኋለሁ። ኦሪጂናል ግን አዝዣለሁ ማለት ነው። ሌላኛ ደግሞ ኤርፎን እንደዚህ ጆሮዬ ላይ ሳደርግ ህመም ይሰማኝ ነበር። ግን አሁን ዳና ኤርፎን ለጆሮ የሚስማማና አይምራችን ጭንቅላቴን ያመኝ ሁሉ ነበረ። እሱም ቆንጆ ነው። ኤርፎን ገዝቻለሁ፣ አሳያችኋለሁ። በሌላኛ ደግሞ ስህተት የሰራሁት ነገር አለ። ክባን ወይም ቀለበቷን ማብራት እዚህ መግዛት አልነበረብኝም። ገዝቼ ግን ቀለበቷ ተሰብራለች ማለት ሪንግ ላይቱን ማለት ነው። እሱን እዚህ ሳይሆን ኢትዮጵያ ብትገዙ የተሻለ ነው። ያው ዋጋውም ምናልባት እዚህ ጥሩ ነው፣ እዛ ሊወደድ ይችላል። ግን እንደ ብርጭቆ ወይም እንደ ፔርሙዝ ይሰበራል ኖርማሊ ስለሚሰበር እሱን እንዳትገዙት። ግን እኔ ገዝቻለሁ። በመግዛት ደግሞ ያው ስህተት ነው የሰራሁት። እነዛን ነገሮች ያው ላሳያችሁ። ማይክ ያልኳችሁ ይሄንን ነው። እቺኛው ፎርጂድ ናት፣ ፎርጂድ ማይክ ናት። ቆንጆ መስሎኝ ነበር የገዛሁት፣ ግን ደረቅ ድምጽ ነው ያለ እና እናንተም ይሄንን ማይክ እንዳትገዙ ነው። አያምርም። በዚህ ማይክ ከምትሰሩ ይልቅ የራሳችሁ ድምጽ ይሻላል። እኛ ደግሞ ጓደኛዬ ናት። ሰልፊ ስቲክ ያልኳችሁ ደግሞ ይሄንን ነው። ሜትር ከ41 ነው። በጣም ርካሽ ነው። በ48 ድርሃም ነው የገዛሁትኝ። በጣም አሪፍ ነው። አሁን ታጥፎ ነው ያለ። በዘረጋ በጣም ረጅም ስለሆነ እንደዚህ ያረኩትኝ። አሁን ቦርሳ ውስጥ አርጋችሁ የትም በቀላሉ ይዘን የምንሄድና በጣም ረጅም ነው። ሪንግ ላይት ያልኳችሁ ይሄንን ነው እና በመግዛቴ ደግሞ ስህተት ነው የሰራሁት። ምክንያቱም እቺኛዋ ሪንጓ እቺ የምትሰበር ናት፣ ሻንጣ ውስጥ ምናምን ልክ እንደ ፔርሙዝ የምትሰበር ናት። ስለዚህ ያው አለመግዛት የተሻለ ነው። ይሄንን ኢትዮጵያ ውስጥ መግዛት ይቻላል። ይሄኛው ያው መደገፊያ እንጨቷ ወይም እግሯ ታቋታላችሁ። ይሄን ያልዘረጋሁት። ሌላኛ ደግሞ ኤርፎን ያልኳችሁ ይሄንን ነው። አያችሁት? እዚህ ጋር ዲጂታል ነው። ቻርጀር እንዳለቀ እዚህ ጋር ቻርጀር አልቆ ምልክት እያሳየ ነው። አያችኋት እዚህ ጋር እና ያው ጆሮአችን ላይ እንደዚህ ቀለበቷ ናት። ለ24 ሰዓት እንኳን ጆሮአችን ላይ እንደዚህ ቢቀመጥ ህመም አይሰማም። ጆሮ ላይ የሚገባ አየር አይደፍንም። እና ኤዲቲንግ ምናምን ስናደርግ ለረጅም ሰዓት ጆሮአችን ላይ ሊቀመጥ ስለሚችል ይህንን ብንገዛ በቃ አሪፍ ነው። ለኔ በጣም ተስማምቶኛልና ሌላኛው በጣም እየተቸገርኩት ያለሁት ለዩቲዩብ ካሜራ አዲስ ነኝ እኔ። ቲክቶክ ላይ ቀጥታ እንደዚህ ስለምቀርጽ ካሜራ እዚህ ጋር እንደዚህ ነው ያለ። እኔ ደግሞ እዛ ያሉት እያየው ማዶ የማይ ነው ይመስለኝና ከዛ መልሼ ስንት ቪዲዮ ደልቼ ነውና የምሰራው። እንለምዳለን አንድ ላይ ማለት ነው። አብረን እናድጋለን።